ስቴዲየም አስጨፋሪ ጓደኛ ካላችሁ አዲስ አበባ ስቴዲየም ገብታችሁ መሀል ላይ ማለት ነው ሙሉ ስቴዲየሙ ሞልቶ ማይኩ ተሰጥቷችሁ አውሩ ብትባሉ አብዛኞቻችሁ ምን አይነት ስሜት ነው የምታሳዩት? በእርግጠኝነት አብዛኞቻችሁ ትደነግጣላችሁ። ሞቅ ያላችሁ ሰዎች ካላችሁ ሌላ ነገር ትዘባርቃላችሁ። ግን በሄዳችሁበት ቦታ ሁሌ ጊዜ መርሳት የሌለባችሁ ነገር ምንድነው? እንደ አጋጣሚ የሆነ ነገር አሪፍ እድል ቢሰጣችሁ ሁሌ ሬዲ ሆናችሁ እንዴት እንደምታቀርቡ ልንገራችሁም ደግሞ ሳትፈሩ እንድትናገሩ ልንገራችሁ። የመጀመሪያው ሁሌ የሄዳችሁበት ቦታ ምን አይነት ንግግር ወይም ደግሞ ምን አይነት ስፒች መስማት ይፈልጋሉ የሚለው ነገር እዛው አእምሯችሁ መፍጠር መቻል አለበት፣ ማስተዋል መቻል አለበት። ሁለተኛው ደግሞ ስቴዲየም ላይ ብዙ ሰው ስላለ የሰውን ሞራል በደንብ ማነሳሳት ስላለባችሁ የሶከር ማች ሊኖር ይችላል፣ እንዲሁም ደግሞ የተለያየ ኤግዚቢሽኖች ሊኖሩ ይችላሉ። ከዛ ኤግዚቢሽን ወይም ደግሞ ከዛ ሶከር ጌም ጋር ሰው የሚመቸውን ነገር አንድ ስሎጋን ወይም ደግሞ አንድ ፈኒ ነገር በማውራት የሰውን ኢነርጂ በደንብ ማነሳሳት ትችላላችሁ። እንደዚህ አይነት ሰዎች ምን አይነት ናቸው? በደንብ ስቴዲየም ውስጥ አስጨፋሪ የሆኑ ሰዎች ይህ ነገር በተፈጥሮ ይገባቸዋል። ስቴዲየም አስጨፋሪ ጓደኛ ካላችሁ እስቲ ኮመንት ሴክሽን ላይ ሜንሽን አድርጓቸውና እነሱ ደግሞ የሚነግሩን ሚስጥር ካለ እስቲ